ይሁን ፈረሰኛው ጊዮርጊስ Antonius! እንኳን ደህና መጣ ኮማንደር አንቶኒየስ። በድል አድራጊነት እንኳን ደስ ያለ። ስለ ፍልስጤም ምን ዜና ይዘህ መጣ? ሁሉም ነገር ደህና ነው። አገረ ገዢው ኤዎስታቴዎስ ሰራዊቱ እንድትቀላቀል በአክብሮት ጋብዘዋል። ጥያቄው ያን ያህል ማሰላሰልና መጨነቅ የሚያስፈልገው አይደለም። ሶቅራጥስ ምን ታስባለህ? በመትሄድበት ሁሉ እከተላለሁ። የቤተሰቦቼ ነገርስ? አትጨነቅ። ያንተ ፍላጎት ከሆነ ቤተሰቦችን ካንተ ጋር እንዳመጣቸው አገረ ገዢው ኤዎስታቴዎስ አዞኛል። ወደ ፍልስጤም ለመመለስ አትፈቅጂም? ማሚዬ ባክሽ በቃ እንመለሳለን። ተወዳጇ ፍልስጤም የ14 ዓመታት የማይዘነጉ ትዝታዎች ቋጠሮ፣ እነዚያን ድንቅ ትውስታዎች መዝግበሽ ያሻገር። እጅግ ታላቅ ተግባር ነው ኮማንደር አንቶኒዮስ። ይህን ታላቅ ሥራ በማከናወን ምስጋና ይገባል። ይህ የእግዚአብሔር ፍቃድ ነው ጌታዬ። ከእኛ ጋር የሚኖራቸው ቆይታ ደስታ የተሞላበት እንዲሆን እመኛለሁ። ሁሉም ዝግጁ ነው ጌታዬ። እንደተለመደው ልዕልት ኢላና ለእናት ቴዎቢስታና ሴት ልጆቿ ሙሉ መስተንግዷን አጠናቃለች። ፈረሰኛው ጊዮርጊስስ? እጅግ ትሁት ሰው ነው ጌታዬ። አስተዋይ የሆነ ልበቅን፣ ላመነበትም የማያወላውል ጀግና ፈረሰኛ። በዲዮስፖሊስስ ያላቸውን ጉዳይ እንዴት ሊያደርጉት ነው? ዲያስፖሊስ የእናት ቴዎቢስታ የትውልድ ቦታ ነው። በዚያም ብዙ ሀብትና ርስት አላት። አንቶኒዮስ፣ ለምንድን ነው አሁን ስለ ገንዘብ ንብረትና ሀብት የምታወራው? እኔ ለመናገር የፈለግኩት እንኳ ጌታዬ አኗኗራቸው እንደ ሀብትና ባለጠግነታቸው ደረጃ ሳይሆን ተራ ሕይወትን ለመኖር መርጠዋል እና እናትየዋን ብትሆን ያላትን ሀብትና ንብረት በሙሉ ከፋፍላ ለድሆች ምጽዋት ሰጥተዋለች። በቃ ይበቃል አንቶኒዮስ። ስለ እነሱ ልቤ በደስታና በሐሴት ተመላች። ጌታዬ፣ ባለሟሉ ጊዮርጊስ ሊያነጋግሮት ከደጅ ቆሟል። በሉ ቶሎ አስገቡት። እንግዲህ እኔን ያሰናብቱኝ ጌታዬ።
እንኳን በደህና መጣ ፈረሰኛው ጊዮርጊስ። እጅግ አድርጌ አመሰግኖታለሁ ጌታዬ፣ ስለኔ ባሳደሩት አመለካከትና ደግነት እንዲሁም ለቤተሰቤ ባለውት ቅንነት። ከእንግዲህ ወዲህ እንደ አባቶኝ ላነጋግርሻለሁ። ስለ አርበኝነትህ ዝና፣ ስለ አባትህ መልካም ምግባርና ስለ አንተ ጀብድ የሰማሁት ሁሉ ከቤተሰብህ ጋር አብረን እየኖርክ አንተ በሰራዊቴ ውስጥ እንድታገለግልና ፊት አውራሪ እንድትሆንልኝ ልጠይቅህ አስገድዶኛል። ጌታዬ በእውነት የተሰጠኝ ክብርና አመኔታ አኩርቶኛል። አደራዬን እንድወጣ ይረዳኝ ዘንድ እንግዲህ ወደ እግዚአብሔር ጸልያለሁ። ልዕልት ሆይ ግብዣችንን አክብራችሁ በመምጣታችሁ እያመሰገንኩ እነሆ አሁን በግልጽ እንወያይ ዘንድ ፍጹም ፈቃዴ ነው። በጋብቻ መተሳሰር ጥልቅ መሆኑን ትረጃለሽ። እንዛመድ ዘንድ ልጅሽ ፈረሰኛው ጊዮርጊስ አማቼ እንዲሆን እመኛለሁ። ባለፉት ወራት ሁሉ ክቡርነቱና ልጅ ልዕልት ኢላና ለእኛ ያላችሁን ፍቅር ተገንዝበናል። በመልካም ፈቃዴ ባዘጋጀው ደብዳቤ ለንጉሥ ዲዮቅልጥያኖስ ፈረሰኛው ጊዮርጊስ ማን መሆኑን በግልጽ ጽፌለታለሁ። እናም በ100 ወታደሮች አሳጅቤ ልጅሽ ጊዮርጊስን ወደ ንጉሠ ነገሥቱ ልከዋለሁ። እናም ጊዮርጊስ ከንጉሡ ጄኔራሎች እንዳንዱ ይሆናል። እጅግ በጣም ደግኖት ክቡርነቱ። ስለ እርሱ ፍጹም ሊጨነቁ አይገባም ቤቴ። እርግጠኛ የምሆነው ባለው ብቃትና በሚያሳየው ምግባሩ የአንድ ግዛት አስተዳዳሪ አሊያም ጄኔራል ሆኖ ተሾሞ ከወር በኋላ ይመለሳል። ቢሆንም ግን ስጋትና ጭንቀትሽን በደንብ መረዳት እችላለሁ። ነገር ግን በንጉሡ ግዛት ውስጥ እንደ ጊዮርጊስ ያለ ክርስቲያን መኖሩ ለንጉሠ ነገሥት ዲዮቅልጥያኖስም ቢሆን እጅግ ታላቅ ጥቅምና ዋጋ ይኖረዋል። እንግዲያውስ በአስቸኳይ ወደ እርስዎ ልከዋለሁ። እና ስለ አባትሽ ክቡር ኤዎስጣቴዎስ ሐሳብ ምን ትያለሽ? ስለ ሐሳቢ ማወቅ ግድ ይላል? ማወቅ ባልሻማ ጠይቅሽ ነበር። ጉዳዩ ለማንኛውም ክርስቲያን ክብር ነው። ለረጅም ጊዜ መለያየታችንስ ነገር እንጠብቃለን። እኔ ፈረሰኛው ጊዮርጊስ ነኝ። የፍልስጤም